ሰላም ሰላም ቤተሰብ እንዴት ናችሁ? አማን ነው፣ ሰላም ነው። ዛሬ አዲስ ለየት ባለ ቪዲዮ መጥቻለሁ። ይህም ቪዲዮ እስከዛሬ ከሰራሁት የተወሰነ ይለያል። ብዙ ሰዎች ስትጠይቁኝ ነበረ ስለ ዩኬ፣ ስለዚህ ሀገር፣ ስላለሁበት ሀገር አንዳንድ ነገሮችን በቲክታክ ስትጠይቁኝ ነበረ። እሱን ነገር ለማጣራት እና የተወሰነ ምላሽ ለመስጠት ነው እዚህ ላይ የመጣሁት። ቲክታክ ላይ ረጅም ቪዲዮውን መስራት ብዙም አይመችም እና ይህንን ጥያቄ ለመመለስ ነው የመጣሁት። የመጀመሪያው ጥያቄው ምንድን ነው የሚለው ነው። ጥያቄው ወደ ዩኬ ከመምጣቱ በፊት ማሰብ ያለባችሁ ወይም ደግሞ ማወቅ ያለባችሁ ወሳኝ ነጥቦችን ነው ዛሬ የምናየው ማለት ነው። ሰው የተወሰነ ማብራሪያ ይሰጣችኋለሁ። ይህም ደግሞ እኔ ካነበብኩት ወይም ደግሞ ለራሴ ስል ነገሮችን ሳያቸው ከነበረ እንዲሁም ጥያቄ ስጠይቁኝ ጥያቄውን ለመመለስ አንዳንድ ነገሮችን ሳይ ነበረ። ከነዚህ ውስጥ ያነበብኩትን ነው ሼር ማድረጋችሁ እንጂ እኔ አድቫይዘር አይደለሁም ወይም ደግሞ ጠበቃ አይደለሁም ወይም ደግሞ ስለ ስደትና ስለ ምናምን የሚመለከተው ሰው አይደለሁም። ግን የራሴን እውቀት ካነበብኩት ሼር ላደርጋችሁ ነው የመጣሁት። ቪዲዮ እንደሚመቻችሁ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ አበረታታችኋለሁ። አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው የሚሆነው የኑሮ ውድነት ሁኔታ ነው። the reality of the living cost ማለት ነው። እና I think ዋና ፈተና ነው ብዬ ነው የማስበው። ዋና ፈተና ወጪው ከሚጠበቀው በላይ ሊሆን ይችላል። እዚህ ሀገር ኑሮ ስፔሻሊ ለንደን በዓለም ላይ ካሉ ውድ ከተሞች አንደኛ መሆኑ የታወቀ ነው። በጣም ውድ ከተማ ነው እና እንዲሁም ደግሞ የካውንስል ታክስ ወይም ደግሞ ግብር የሚባለው በየወሩ ለከተማው የሚከፈል ግዴታ ነው። እሱ መጠኑ እንደ መኖሪያ ቤቱ አካባቢና እንደ አይነቱ ይለያያል። ዩቲሊቲ ወይም ደግሞ ቢሎችን፣ ኤሌክትሪክ፣ የጋዝ እና የውሃ ሂሳቦች በተለይም በክረምት በጣም ይጨምራሉ። ይህን ነገር ማሰብ ኮንሲደር ማድረግ ያስፈልጋል። እንዲሁም ደግሞ ትራንስፖርት፣ አንደኛው ትራንስፖርት በለንደን የቲዩብ ወይም ደግሞ ትራንስፖርት፣ የባቡር ትራንስፖርት ወይም አውቶቡስ መጠቀም በጣም ውድ ነው በለንደን ውስጥ ማለት ነው። እና ብዙ ጊዜ ወራዊ የጉዞ ካርድ ወይም መንዝሊ ካርዶችን መግዛት ከዕለት ዕለት ክፍያ ይሻላል፣ የተወሰነ ይሻላል። ግን ስቲል እንደዛ ሆኖ ውድ እንደሆነ እንረዳለን ወይም ደግሞ ማየት እንችላለን። ስለዚህ በሚገኘው ገቢ ወይም ደግሞ ከምታገኙት ገቢ 40% ለእንደዚህ አይነት ወጪዎች ሊወጣ ይችላል። አስባችሁታል? 40% ለቤት ኪራይ ሊውል እንደሚችል አስቀድማችሁ አንደርስታንድ ማድረግ እና ማሰብ ሊኖርባችሁ ይችላል ማለት ነው። ሁለተኛው ደግሞ የደሞዝ እና የቪዛ ገደብ ነው ወይም ደግሞ ሳላሪ እና ቨርሰስ የቪዛ ትሬሽሆልድ ማለት ነው። ዋናው ነጥብ በ2025 ለሰለጠነ ሰራተኛ ወይም ደግሞ ስኪልድ ወርከርስ ቪዛ ለማግኘት አሁን ያለው ዝቅተኛ ደሞዝ ከ41700 ፓውንድ በታች መሆን የለበትም። ከ41700 ፓውንድ በታች መሆን የለበትም በአመት የሚገኘው ገቢ ማለት ነው። ከዚህ በታች ያለውን ስራ ለምሳሌ በስኪልድ ቪዛ አፕላይ ለማድረግ ካሰባችሁ ውድቅ ይሆናል ማለት ነው። ስለዚህ ደሞዙ አፕላይ የምታደርጉት ከ41700 ፓውንድ በላይ ደሞዝ ያለው ስራ መሆን አለበት ማለት ነው። ደሞዙ የሚወሰነው በመንግስት በተቀመጠው ሙያ መሰረት ነው። ቴክ ሆም ፔይ የሚባል ለመሆን ማለት ከግብር ነፃ የሆነ ማለት ነው። ግብር ከፍላችሁ ናሽናል ኢንሹራንስም ከፍላችሁ ብሔራዊ ኢንሹራንሱን ከፍላችሁ በእጃችሁ በኪሳችሁ ይዛችሁት የምትቀንሶ ማለት ነው። ኢንካም ታክስ እና ናሽናል ኢንሹራንስ ታክስ ተቀንሶ በቤታችሁ ወይም በኪሳችሁ ይዛችሁት የምትገቡት ከ41700 ፓውንድ በላይ መሆን አለበት ማለት ነው። ይሄ ሁለተኛው በ25 የመጣ ለውጥና ሰሞኑን እዚህ ሀገር ለመምጣት የሚያስብ ሰው፣ በስራ ቪዛ ለመምጣት የሚያስብ ሰው ሊያደርጋቸው ከሚገቡት ወይም ደግሞ ኮንሲደር ሊያደርጋቸው የሚገቡት ነገሮች ዋነኛው ነገር ነው ማለት ነው። ሶስተኛው ደግሞ ማሰብ ያለባችሁ አስቸጋሪ የቤቶች ገበያ ነው ወይም ደግሞ ዲፊካልቲ ሃውስ ማርኬት የሚባለው ነው። ዋናው ፈተና ቤት ማግኘት፣ ከስራ መፈለግ በጣም አስቸጋሪ ሊሆን ይችላል። ለምንድን ነው? ኪራይ የሚያከራዩት ወይም ደግሞ ሌቲንግ ኤጀንትስ አብዛኛውን ቤት የሚከራዩ በአከራይ ድርጅቶች በኩል ነው። እነዚህ ድርጅቶች ብዙ ጊዜ ማመልከቻ ክፍያ ወይም ደግሞ የአፕሊኬሽን ፊ እንዲሁም ደግሞ የክሬዲት ፍተሻ ይፈልጋሉ ማለት ነው። ስለዚህ ጋራንቲ ይጠይቃሉ። በዩኬ ውስጥ ክሬዲት ታሪክ ያለው ሰው ሌሎች አዲስ መጤዎች በእንግሊዝ ነዋሪ የሆነ ዋስ እንዲያቀርቡ
ይጠየቃሉ። ይህ ደግሞ አዲስ ለመጣ ሰው አስቸጋሪ ነው የሚሆነው ማለት ነው። እና ስለዚህ አብዛኛውን ጊዜ ምንድን ነው የሚያደርጉት? ከ1 ወር እስከ 5 ሳምንት የሚሆን ተቀማጭ ብር እንዲያስገቡ በቅድሚያ ይጠየቃሉ ማለት ነው። ስለዚህ ይህም አንደኛው አስቸጋሪ ሊያደርገው የሚችልና ሊታሰብበት የሚገባ ጉዳይ ነው ማለት ነው። ሌላኛው የአካባቢ ልዩነትን መረዳት ነው፣ ወይም ደግሞ አንደርስታንዲንግ ሪጅናል ዲፍረንስ ነው። ብዙ ጊዜ ሲታሰብ ዩኬ ሲባል ለንደን ነው አይምሯችን ውስጥ የሚመጣው። ዩኬ ማለት ለንደን ብቻ አይደለም። ከዛ ውጭ እነ ግላስጎ፣ እነ ካርዲፍ፣ እነ ሊድስ አካባቢ ያሉት የኑሮ ሁኔታዎች ከለንደን በጣም በጣም ያነሱና ርካሽ ናቸው። ለኑሮም ይመቻሉ ተብሎ የሚታሰቡ ናቸው። ሲቀጥል ደግሞ የተለያየ አነጋገር ዘይቤ ያለ፣ በስኮትላንድ ያለ፣ በዌልስ ያለ፣ በበርሚንግሃም ያለ አክሰንታቸው፣ የኑሮ ሁኔታቸው፣ ላይፍ ስታይላቸው ከለንደን የተለየ ነው ማለት ነው። ስለዚህ ስንመጣ ዩኬ ማለት ለንደን ማለት ብቻ አይደለም። ይሄን ነገር አንደርስታንድ ማድረግ በጣም በጣም አስፈላጊ ነው ማለት ነው። ሌላኛው ነገር የባንክ አካውንትና ክሬዲት ታሪክ ነው። ፈታኝ ያደርገዋል። ይህን ነገር ፈታኝ የሚያደርገው የፋይናንስ ህይወትን ወዲያው መጀመር ያስቸግራል። ለምሳሌ ባንክን ለመክፈት ፕሩፍ ኦፍ አድሬስ ወይም ደግሞ የመኖሪያ አድራሻችሁን ሌተር ያስፈልጋችኋል ወይም ደብዳቤ ያስፈልጋችኋል ማለት ነው። ይህን ከሌላችሁ የባንክ አካውንት መክፈት አትችሉም ማለት ነው። ይህ ደግሞ በጣም አስቸጋሪ ያደርጋል። የተወሰነ የፋይናንስ ሲስተሞችን ለመጠቀም አስቸጋሪ ያደርገዋል። ግን ሆኖም እንደ ሞንዞ እንደ ሪቮሉት ያሉት ኦንላይን ባንኪንግ ሲስተሞች እነሱን በቀላሉ በመክፈት ኦንላይን ባንኪንጎችን መጠቀም ይችላል። ግን የክሬዲት እና ሌሎች ነገሮች ውስጥ ለመግባት በጣም አስቸጋሪ ነው የሚያደርገው ማለት ነው። እና ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። አይ ቲንክ ጠቃሚ እንደሆነ ተስፋ አደርጋለሁ። ሌላ የምትጠይቁኝ ጥያቄ ካላችሁ ከታች ኮመንት ቦክስ ላይ ማስቀመጥ ትችላላችሁ። ሌላ ቪዲዮ እንድሰራላችሁ የምትፈልጉት ወይም ደግሞ እስካሁን ካወራሁት ውስጥ ጥያቄ የሆነላችሁ ነው ማብራሪያ የምትፈልጉ ከሆነ ሌላ ቪዲዮ እንድሰራላችሁ ከታች ኮመንት እንድታደርጉልኝ በትህትና ጠይቃችኋለሁ። አመሰግናለሁ።